ሰላም እንዴት ናችሁ? እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ቪዲዮን ከመጀመራችሁ በፊት ሁላችሁም ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። ቀጥታ ወደ ቪዲዮ። እንግዲህ ከተምብኔሉ እንዳያችሁት ማለት ነው ሰሞኑን ይሄ አፕ በጣም ትሬንድ ሆኗልኝ። እንግዲህ ከቦሎ አፕ ጋር እያወዳደርኩ ነበር እኔም ብዙ ጊዜ የቆየሁት። ጭራሹን የማይገናኝ ነገር ነው። ለማንኛውም በኋላ ቪኤስን እንሰራለሁ። ያ ማለት ከሁለቱ ልዩነቱ ምንድነው ይሄን ያህል ያጋን ነው የሚለውን በኋላ እሰራለሁ። እንዴት ሬጂስተር እንደምታደርጉ አሁን እንጀምርና ዛሬ የመጀመሪያ ቢግነር ለሆናችሁት ነው። መጀመሪያ ማለት ነው እዚህ ሊንክ አለ ኮሜንት ሴክሽን ላይ እንደዚህ አስቀምጬላችኋለሁ። ሊንኩን ኮሜንት ሴክሽን ታገኙታላችሁ። በዚያ ደግሞ እዚህ ሞር ምትላለች ነው። ሞር ምትለውን ስትጫኑ ታይትሉ ላይ ሞር የሚለውን እንደተጫናችሁ ታች ላይ ዲስክሪፕሽን ቦክስ ላይ ታገኙታላችሁ። ሊንኩን እንደተጫናችሁት ይሄ ነው የሚመጣው። እንደዚህ አይነት ነገር ይመጣል። ትንሽ እንደጠበቃችሁት እንደዚህ የተወሰነ ይቆይና ምን ይመጣል? በዚህ ዳውንሎድ ነው ቱ ስታርት ሆስቲንግ ይላል። ሱሱንን ትጫናላችሁ ማለት ነው። ዳውንሎድ ትሉታላችሁ ማለት ነው። ከዛ እኔ ዳውንሎድ አድርጌው ስለነበረ ነው ከላይ ማቲማን የሚለው ወደዛ እንደሄዳችሁ እንደዚህ ትንሽ ተጠብቁትና ቀጥታ ወደ ፕሌይ ስቶር ይወስዳችኋል ማለት ነው። ፕሌይ ስቶር ላይ እኔም ዳውንሎድ ስላደረኩት ያው እና ኦፕን እንዳላችሁት ይሄን ነው። ሳይን ኢን ዊዝ ጉግል፣ ሳይን ኢን ዊዝ ሜል ይላል። ሳይን ኢን ዊዝ ጉግል ትሉታላችሁ ማለት ነው። እዛ በዚህ መልኩ ይመጣል። እዚህ ጋር እንዳትሳሳቱ ጀንደር ትሞላላችሁ። ላይ ፒውር ሜል ጽፍ ያለኝ እሱ ጋር ዩዘር ኔሙንም መቀያየር አለባችሁ ከላይ ማለት ላይክ ዩዘር ኔም ኦልሬዲ ኤግዚስት ሚል አይነት ነገር ሊመጣ ይችላል። ታች ይታያችኋል እና መቀየር አለባችሁ ከላይ ያለውን እዛ ጀንደር ሚለውን ሜል ፊሜል መሙላት አለባችሁ። በርዝዴይ እዚህ ጋር እንደምታዩት ትሞላላችሁ። ኢትዮጵያ ባይ ዲፎልት ያመጣዋል። ምናልባት ግን ቪፒኤን ከተጠቀማችሁ ቪፒኤኑን ማጥፋት አለባችሁ ወይም እዚህ ገብታችሁ ኢትዮጵያ ማለት አለባችሁ ሌላ ሀገር ዲፎልት ስለሚጠቀምባችሁ ማለት ነውና ዩዘር ኔም ኦልሬዲ ኤግዚስት ካላችሁ ከላይ ያለውን ዩዘር ኔሙን ቀያይሩት ምናምን ተጠቀሙ። ከዛ በኋላ ትገባላችሁ ቼቱልትና በዚህ መልክ ይመጣል። ቼኪን ነው እዛ ይሄ ዴይሊ ቼኪን ነውና ዴይሊ ቼኪን ስታርተር ጊፍት ነው የሚሰጠው። ኮይንም አይደለም ፖይንትም አይደለም ጂኮይን ይባላል። ያንን ክሌም ታደርጋላችሁ ማለት ነው። እና ባለው የሚጠቅመው ለምን መሰላችሁ? ኤክስቼንጅ ለማድረግና ምን ነው የሚጠቅም ላይክ ወደ ኮይን ኤክስቼንጅ ይደረጋል ጊፍት ስትሰጣጡ ማለት ነው። ዋናው ስራው እዚህ ጋር ነው። ያን ዴይሊ ቼኪን ታደርጋላችሁ ሁሌም እዚህ ጋር ነው። ግን ዋናው ስራ ይሄን ሚን ተጫኑና መጀመሪያ ከዛ ለታስክ ላይ ትገባላችሁ። ኢሚዲየትሊ ታስክ እንደገባችሁ የሆነ ትንሽ ተጠብቁትና ታች ላይ የሆነ ታስክ ብሎ ይመጣል። ላይክ ይሄ ማለት ነው ፖስት ኦን ማይክ ፎር 2 hours ይላል። 2 hour ቆያችሁም ከ2 hour በላይም ሆነ እዚህ ጋር 1000 ይሰጣችኋል ማለት ነው ዱሪንግ ዘ 7 day ማለት ነው። ከዛ ከታች እንደወረዳችሁ ኒው ሆስቲንግ ኦን ማይክ ፎር 1 hour ደን ቢዮሉ 60 ከ60 ያ ማለት 1 ሰዓት መቆየት አለባችሁ። ይሄን 1 ሰዓት ሲቆይ ከላይ አብሮ ነው የሚቆጥርላችሁ። ከዛ ኒው ሆስት አታች ደግሞ 2000 እንዲሁ 2 ሰዓት ስትቆዩ 2000 ይሰጣችኋል። ይሄ ተደምሮ ነው እንጂ ለብቻው አይደለም 2 ሰዓት ሚላችሁ። ከላይ 1 ሰዓት ቆያችሁ 2000 ክሌም አደረጋችሁ። 1 ሰዓት ስትጨምሩ 2 ሰዓት ሆነ ማለት ነው ያሳለፋችሁ ስፔንድ ያደረጋችሁ ፕላትፎርሙ ላይ 2000 ሰጣችሁ ማለት ነው። ምን ሆነ ማለት ነው 4000 ሆነ ማለት ነው። ከላይ ደግሞ 120 ደቂቃ ስላለ ላይ እዚች ጋር ማለት ነው 120 ደቂቃ ተደምሩ ይሄንን ነው 2 ሰዓት ላይ ሲጨርሱ 1000 ይሰጣችኋል። 5000 ሆነ ማለት ነው። እዛ ኒው ሆስት ኦን ማይክ ፎር 3 hours እንደገና 1 ሰዓት ስትጨምሩበት ምን ይሰጣችኋል ማለት ነው 1000 6000 ሆነ ማለት ነው። እንደዚህ አድርጋችሁ ዴይሊ ጧት ማታ 1 ሰዓት ጀምሮ እስከ ምሽቱ 12 ሰዓት እንደዛ ታደርጋላችሁ ማለት ነው። እዛ ቀጥሎ ሌላ ፖይንቶች ታች ላይ ያሉ ጆይን ፓርቲ ኤንድ ክራውንድ ፎር 1 hour ይላል። ሜቢ ስኪን ሞክረው ክራውንድ የሚባሉ 3 ወንበሮች አሉና ከነሱ 3 ወንበሮች ላይ ከ3ቱ አንዱ ተቀምጣችሁ የምታሳልፉ ከሆነ ለ1 ሰዓት ያህል 800 እሰጣችኋለሁ ነው 0 ከ150 ፖይንቱ 150 ፖይንት አላችሁ ማለት ምን ማለት መሰላችሁ? ይሄን ያህል ስትቀመጡ ያው አሁን 1 ደቂቃ ብቻ ነው የተቀመጥኩኝ ማለት ነው። ከ60 ሚኒቱ 800 ይሰጣችኋል ማለት ነው። 800 ሀላ ይሰጣችኋል። ሀላ ፖይንት ይሰጣችኋል።
እና ምን ያህል ፖይንት አላችሁ ይሄን ለመጠቀም? 150 ፖይንት። ከዛ ውስጥ 0 ነው የተጠቀማችሁ ማለት ነው። 60 ሲያልቅ ከ50 እንደዚህ እያለ ሁሌም ነው ይሄ። እሺ ክራውንድ ወንበር ላይ ተተቀመጣችሁ ሲጎብለን እንየው። ክራውንድ ወንበር ማለት ባይ ዲፎልት ይወስዳችኋል ጎ እንዳላችሁ። ኮኔክሽን ኤረር ይኖራልኝ ግን እስኪ እንየው። አሁን ለምሳሌ ከዚህ ጋር ነው ከ3 ወንበር አንዱን ልቀመጥ ሲያድርግ ሚውት ልበለው። እዚህ ጋር ለአንድ ሰዓት ብቀመጥ 800 ይሰጠኛል ማለት ነው። ተጨማሪ ነው። ስለዚህ 6800 አገኘን ማለት ነው። እንደዛ ታደርጋላችሁ። ፈርት ጊፍት እዛ ውስጥ ካገኛችሁ ጊፍት ደግሞ 10 ይሰጣችኋል። ያው እነዚህን ማንበብ ነው። እስከ 50,000 ተጨማሪ የምታገኙበት መንገድ አለ። 2000 ፖይንት ኢርን ካደረጋችሁ ለምሳሌ ላይክ ምን አይነት ፖይንት? ይሄን አይነት ፖይንት ማለት ነው። ይሄ ፖይንት ከላይ አሁን ከዚህ ያለው ማለት ነው 2000 ፖይንት ኢርኒንግ ከኖራችሁ 50,000 በቀን ታገኛላችሁ። እስከ ስንት ነው? እስከ 2 ሚሊዮን ማለት ነው። ዱሪንግ 7 ዳይ ስታበዙት ያልቃልኝ ማለት ነው። 50,000 በ2 ብታበዙት ለምሳሌ 100,000 ይሆናል አይደለ? ከ20 ቀን እስከ 20 ቀን እንደዛ ይቆያል። እንደዛ ነው የምታደርጉት። ሰላም ለእናንተ ይሁን። ሊንኩን እንዳልኳችሁ ተጭናችሁ ቀጥታ ሄዱ። ይሄ አፕ ላይ አንድ ህግ አለ። አንዴ ሳይን ካደረጋችሁ በኋላ እንትን ማለት አትችሉም። በሌላ ዲቫይስ እንደሆነ እንጂ በዛው ዲቫይስ ሌላ ኢሜል እንትን ማለት አትችሉም። እና ተጠንቅቃችሁ ተጠቀሙ። መጀመሪያ ሙሉውን ቪዲዮውን ደጋግማችሁ አዩት። ከዛ በኋላ ወስኑና ትገባላችሁ ማለት ነው። ወስናችሁ ሬጂስተር ታደርጋላችሁ እንጂ ልሞክረው ምናምን ብሎ ነገር የለም። እሺ ዲቴክት ያደርጋችኋል። ዲቫይሱን ዲቴክት ያደርገዋል። ተመሳሳይ ኢሜል ወይም የተለያየ ኢሜል በአንድ ዲቫይስ ላይ እና ተመሳሳይ ኢሜል በሁለት ዲቫይስ ላይ አይፈቀድም። እሺ ሰላም ለእናንተ ይሁን። ተናው